አሁን በሏቸው ገባን ከቦታው ሊደበለቅ ነው ቀንና ማታው ይታይም እንጂ እስክስታ ምቷ ይላውስ እንጂ። ሰላም ዩቲዩብ እንዴት ናችሁ? ሰላም ናችሁ? ሶፋ ጠርቶኝ ብዙ ነገር አድርጎልኝ ብቻ እንዴት መሰረት ብቻ ከዜሮ ቪዲዮ የሰራሁት ብዙ ነገር አይቷልና እኔ ሰፖርት ላድርግ በዚህኛው ቪዲዮ ሶፋ ምናምን ብሎኝ ያው እንደዛ ሲለኝ እኔ ደግሞ ቪዲዮ ሰራለሁ ግድ ነው። ቪዲዮ እሱ ሊመጣ ይችላል፣ ሰራተኛም ሊልክ ይችላል፣ መጥቶ ለክቶ እሱን ዲዛይን ይሰራላችኋል እና እኔም እንደዛ ነው ያደረገልኝ። በጣም ታንኪ። በዚህ አጋጣሚ ሰላም ለዚህ ቤት እንዴት ነው? ያው ቲክቶክ ላይ ቅድም ልንሰራ ቢል አግኝቼዋለሁ ድጋሚ ሰላም ነው እንዴ? አምስት ሰላም ተባባል። 10 እስኪ ግድ ነው። ሰላም ናችሁ? አለና ሰላም ነው። ቤተም ወሳኛ ቤተም ወሳኛ ቴንክ ዩ እና ጋይስ እንግዲህ ምን ሶፋ ላሳያችሁ። እዚሁ ነው የሚሰራው። ሁሉ ነገር እዚህ ነው። ናስ ያፍረደኝ ከጎን ያው አብረን ብንሰራ አሪፍ ነበር። ሌላ ጊዜ ብንሰራ ከሆነ አብረን እንሰራለን። መጥቻ አግዛለሁ። እኛ እንደውም አሪፍ ማያ ሚሊዮን ሰው ፈልጋለሁ። እዚህ ጋር ማለት ነው የኛ መሰንጠቂያ ነው። ጀርመን ተከፈተ ከዛ በኋላ እዚህ ወቂ ዋቀራል ከይታ ነው ወቀሩ እዚህ ጋር ደግሞ ቻርጅ ቢሽ ማለት አለባት። ከዛ ስፌት አለ ማሽ ቤት ይሄ ሲንጀር ስፌት አለ እዚህ ይሰፋል። እነዚህ ደግሞ ኮምፕረሰሮች ናቸው የምንሰራባቸው ኤር ኮምፕረሰር ማለት ነው። እነዚህ ውጪ ሲመጣ ማለት ይሄ የሆነ ነገር አጋጣሚ ቤት ለቤትም ይይዘምታል። የምንጠቀመው ማቴሪያሎች ደግሞ ባለ 8 ሰፈሪያ ጠንካራ ሰፈሪያ ናቸው። እነዚህ አይሹ ተግለቅ የለም ቢዘለልበት ሶፋ ብቻ አይደለም። አሁን ታመርቱት ምንድን ነው የምታመርቱት? አልጋ እንሰራለን። ማንኛውም ፈርኒቸር በዲ የሚያርጉ እኛ እንሰራለን። ኦኬ በእናንተ እንትንም መስራት ይችላል። እነሱ ብቻ ፎቶ መላክ ነው ማንሰራው ስራ እና ጋይስ እንግዲህ በጣም አሪፍ ነው። ሶፋዎቹ ደስ ይላሉ። እናንተ ባትለቁት እኔ ቁጭ ብዬ እንትን ብዬ እነግራችኋለሁ። ምቹት አለ ዲዛይን በራሳችሁ ጨርቅ ዲዛይናችሁ አይደል? ለኔ እንደተሰራው እንደዛ ጨርቅ አስመርጦኝ መጥቶ ራሱ ለክቶ ከአዲስ ነው የሰራው ነው እናስመርጣለን። ከለርም ከፈለጉ አላቸው ዲፈረንስ አላቸው። ጨርቅ ለክ ዲፈረንስ አላቸው ይለያያሉ ስላላቸው የፈለጉትን ጨርቅ ከነዚህ መርጠው ከነዚህ ደግሞ ከሌለ ደግሞ መርካቶ ወስደን አስመርጠናቸው የፈለጉትን ከለር መርጠው ማሰራት ይችላል። የፈለጉት ዲዛይን የፈለጉት ከለር ይችላል። እና ደግሞ ቀጠሮም ደግሞ አክባሪ ነን። አንቺም ደግሞ አላስከፋንሽም። አዎ እኔ ነኝ እንደው የቆየሁት ራይድ በጣም ቆየብኝና እኔ ነኝና ከልክስ ስነሳ እና ጋይስ እንግዲህ የመጀመሪያ እቃ እንግዲህ ላስገባ በጣም ደስ ብሎኛል። እውነት ደስታዬ ነው። እቤት እንገባ እኛ ጉዳይ እቤት እንገባ በደንብ ፍንድቅ ካልኩኝ አይ ልጅነት እንዳትሉና በጣም ደስ ብሎኛል። እውነት ሳምንት ባልሞላ እንደዚህ ሶፋ እንደዚህ ፖስት ሰፖርት እግዚአብሔር እና እኔ እንጃ ጋይስ እኔ በጣም በቃ እኔ ደስ ብሎኛል። አላውቅም ብቻ ዳጋ ቢለየው እንዴት መሰላችሁ? ከዚህ በፊት የኛን ቪዲዮ ያለ ማዘሩ በቃ ለምን ታትሉ ብላ አግኝቻታለሁ። በስልክ አወርታኛለች እና በጣም ደስ ይላል። በቃ በርታ ልጅ አይዞ በርታ እንደውም አሪፍ ነው እና በቃ ብላ አበረታታ እና ልጇም እንደዚህ ሙያ ስላለው አብራችሁ በሰሩ አይነት እና እኔም ደግሞ ወጣት ነው አብረን ብንሰራ ምንም ጋይስ ወጣት እና እሱ በቃ አዲስ ስለሆነ ቲክቶክ ላይ እንዴት ነው ቆየክ ፖስት አድርግ? አይ በራስ ጀምረ ነው አንበሳ እግዚአብሔር እና እሱም በራሱ ነው ጋይስ። የቻላችሁን ዲዛይን አሰሩት ፕሊስ ይሰራላችኋል ማንኛውም ነገር እና መጣችሁ ዋጋም በአካልም በስልክም ያለው ነገር መጨረስ ትችላላችሁ። እና እኔ ሰፖርት ብቻ ሳደርግ ሳይሆን መጣችሁ ማየት ትችላላችሁ። እና ፒያሳ አካባቢ ስለሆነ ፒያሳ አካባቢ ያላችሁ ሰዎች እናንተ ቅርብ ነው። ለሌላ ቦታ ደግሞ ያላችሁ ሰዎች ራሱ መጥቶ ራሱ ይለካል አይደል? ራሱ ይለካልና ቤቱን ለክተን እሱ ባይመጣ የሚሰራ ሰራተኛ ስላለው እነሱ ይልክላችኋል። ዲሊቨሪ ምናምን እንዴት ነው? ዲሊቨሪ ማለት እኛ ሁሉ ነገር ዲሊቨሪ አለ። አዲስ አበባ ውስጥ ዲሊቨሪ አለ። እሺ አሁን ይሄን ወሬ ይሄን ሶፋ እያሳየኝ ይቻላል።
ግን ይሄ ጨርቅ እኔ በጣም ተለይቶ በጣም አሪፍ ጨርቅ ነው። ይሄም ኦርደር ነው እና ይሄም ሰርቶ ነው ኦርደር ሰርቶ ነው ማለት ነው። ይሄ ቆሻሻ ይችላል ለምሳሌ ብዙ አይነት ከለር ነው ያለው። ይሄም ኦርደር ሰርቶ ነው በፈለጉት ጨርቅ ስለሆነ የሚሰራው ነው። በቃ ራንች ሶፋ ደግሞ እኔ የራሴን ጨርቁን ያዘዝኩትና ይሄ ነው እና ጋይስ የኔ ሶፋ ይሄ ነው። ብቻ ባሉ ሲያምር ደሙናል ንጣቱ ግን የቆሽሽባል ካላችሁኝ እውነት ነው። ግን ጨርቅ አሰራለታለሁ ማሰራት አይቀርም። ደግሞ ወተት ቶሎ እንደዚህ ብዙ ነገር ያደርግልኝ መች ተጀመረ እና እንዴት ነው ፋንዲሻ ምናምን አለ እስኪ ቡና ምናምን ይደረግ ቡና እየመጣ ነው። አዎ ጋይስ እንዴት አያችሁ ሶፋው? እኔ በጣም ወድጄዋለሁ። እናንተ ጋር ደግሞ አስተያየት ኮሜንት ላይ አሳውቁኝ እና ያደረጋችሁልኝ በጣም ብዙ ነገር ኮሜንት ላይ ሁላችሁም አበረታታችሁኛል እና እንደዚህ አይነት ሰው ያገናኛችሁ ሼር ኮሜንት ላይክ ባደረጋችሁ ቁጥር ቫይራል ነው እና የወጣው ዩቲዩብ እና እንደዚህ አይነት ሰው ያገናኛችሁ። እሱ ሳምንት ስንት ቀን ነው የፈጀብን? ሰኞ ነው። ሰኞ ቀን ይለካል። ሐሙስ ጋይስ ሰኞ ነው የለካው። ማክሰኞ፣ ሮብ፣ ሐሙስ ለይቱ ሙሉ ሰራተኛ ነው የሰራው። እግዚአብሔርን ጀግና ነው ማለት ቴንክ ዩ እነሱን አስቀድመን ነው ቶሎ ብሎ ያች ወራባክ እግዚአብሔርን ጋይስ ነው ምን መሰለሽ ነው ማስቀየም ነው ጀመር ስራ ላይ መጀመሪያ ሰው የሚፈልገው ካለስታ እና በኔ በጣም ደስ ያለና ሐሙስ ስትለኝ እንዲፈጠነ አረ በቃ ወይ አራዝምልኝ ስለዚህ ከዚህ በፊት ተከለከለ። ኦኬ ሰዎቹ እንደዚህ ለበዓል ፈልገው ሱሳም አሰሳቱ ያገኛል። ኦኬ ረስላቸው ያለው ሰው ላይ ቃል ማፈሪያ ስለዚህ ጋይስ ቀደምም ብሏል መጀመሪያ ቀጥር ነው የነበረው። አሁን ግን የራሴን ድርጅት ጀምሬ እየሰራሁ ነው። ለዛ ነው እናንተ ፋሚሊም ደንበኛም ለሚያይ ስለሚፈልግ አያስከፋምና አሁን በዓል ከጾም ይገባል። ጾም ገብቶ ከጾም በኋላ እንግዲህ በዓል ነውና ቶሎ ማለት ትችላላችሁ። ወረፋ ሳይሆንባችሁ ምናምን ቶሎ ብላችሁ ቀድማችሁ ምናምን ቤታችሁ ፋ ማድረግ ትችላላችሁ። ለበዓል ምናልባት እንጃ አስተያየት ወይ የሆነ ጊቫዊ የሆነ ነገር የምታዘጋጁት የሆነ ሀሳብ ካለ ንገራቸው። ለበዓል ነው ጊቫዊ እናዘጋጃለን። ለአንድ ሰው ሙሉ ሱቅ ይጣል። ኧረ እባክህ ለኔስ አንቺ ደግሞ አልጋ ለዛ አልጋ እኮ አይመችም። ለኔ መኝታ ከፍ ከፍ ግቡ ነው አሁን ራሱ ማለት ነው። በሳይዝ ይሰራል። አይቶ ለክተን ይሰራል። አይ ችግር የለውም አልቶ እና አይቶ እና ጊቫዊ አለ ለባል ጊቫዊ እናዘጋጃለን። ለባል እንዴት ነው የምታዘጋጀው? ከቲሞች ጋር ዲስከስ ያደርጋል። ስለዚህ ቲክቶክ ላይም ታሳውቃቸው ጊቫዊ። ስለዚህ አሁንም ድጋሚ ጂዳ በገብታችሁ ቲክቶክ ላይ ፎሎ አድርጉት። ጊቫዊ ስላለ ገብታችሁ እዛ ላይ ቼክ ማድረግ ትችላላችሁ። እኔም እንሰራለን። አሁን ከዚህ በኋላ ይሄን ቪዲዮ እንደለቀቅ ነው ሌላም ቪዲዮ ስለሚኖረኝ እኔ መጥቼ ከሱ ጋር ስራ መስራት ሙያ መልመድም እንጨትም የሆነ የራሴ አንድ ነገር እኔም ከራሴ እንትን ብዬ ብቻ የሆነ ነገር አስቤያለሁና ከእናንተ ጋር እናወራለን። እሱን ከሱ ጋር እናወራ እና ለዛ ጊዜ መጥቼ ቪዲዮ ስለምሰራ ድጋሚ ደግሞ ዛሬ እናወራለን። ብቻ ጋይስ ሶፋችን እቺ ነች። በጣም ደስ ይላል፣ ያምራል። የመጀመሪያችን ሶፋ እና ምርቃት ብለው ቲክቶክ ላይ ቀደም ስላሳየኝ አውቂያታለሁ እና እቹትና ምርቃታችን ቡና ምናምን ከመታችሁ የምታፈሉ ከሆነ እሱማ ማዘር ከመጣች እዚህ ጋር ቁጭ ብላ ቡና ታፈራለች እና በጣም ነው የሚያምረው። እና እንዴት ነው ጨርቁ ምናምን እንዴት አያችሁት? ሶፋው እንዴት ነው? እና የሰራው ሶፋ አይነት ስፖንጅ አለ። ቆይ ቀደም ነገርኛል ይዤ ለመጣው ጉድ በል ችግር የለም። እኔ ላሰማው ነበር በዛው እኮ ቤት ላሳይ። በዚህ ደግሞ እነግርሃለሁ። እኛ ጋር ሲመጡ ሁለት አይነት ሀሳብ እንጠቀማቸው ማለት ነው። አንደኛ ነገር ላንቺ እንደተጠቀመው ማለት ነው። ይሄኛው ነው ይሄ ስፔሻል ኦርደር ይሄ ስፔሻል እዘዙ ስፔሻል ኦርደር ስፔሻል ማለት ነው። ይሄኛው የተሰራው በዚህ ማለት ነው።
እዚህ ደግሞ ሁለተኛ ደግሞ ሲመጣ ኤክስትራ ፎንድ ይሄ ኤክስትራ ይችላል ማለት ነው። ይሄኛው ማለት ነው እሱ ለብቻው። ይሄ ደግሞ ለብቻው ግን ይሄኛው ኮምፎርት አለው በደንብ አለው ተረቂታም አለው። ግን ደግሞ ይሄኛው እንደዚህ ይደራረባል ማለት እንደዚህ አይነት አሁን ተቀጥሎ እንደዚህ የሚደረበው ማለት ነው። ይሄ ኖርማሊ ቆርጣ ነው። ኦኬ ለሳምፕል ነው እንጂ ወጥ ነው። ይሄኛው ወጥ ነው እና ሁለት አይነት ስፖንጆች ስላሉ እነሱ በፈለጉት ወጥ ማሰራት ይችላል። ግን ለአንተ ግን የሰራው ስፔሻል ፈርስት ሪኮመንድ እናደርገው አሁን ይሄኛው አለ ከዛ ከስራ ያለ ይሄ ነው በቃ yes ገባኝ። ስለዚህ ሶፋ ምርት የተመረተው ያው አለ እንትኑ አይደል ተገረዘው ቡና ሰዓቱ መጥቷል። በቡና ነው ግብዣችን። አድራሻችን ያው ሰባራ ፕሪንስ ኮሌጅ ተባብሎ ነው። ስልክ ቁጥራችን ደግሞ 0957 57 5749 በስራ ሰዓት በማንኛውም ሰዓት መደወል ትችላላችሁ። አክቲቭ ነው። ላይትም ቢደወል ለውጭ ሀገር ሰዎች ምን ትላለህ? እነሱን ካዘዙ ለውጭ ሀገር ዲሊቨሪ ታደርጋለህ? ዲሊቨሪ ወደ ውጭ ለጨዋታ ነው ብቻ። ውጭ ሀገር ያላችሁ ሰዎች ለቤተሰብ እኮ ላዝቃለን ምን ችግር አለ? ኤክስፖርትም እናደርጋለን እና ያው ውጭ ሀገር ያላችሁ ሰዎች ለዘመዶቻችሁ ያው ከዛም ሆነ ኦርደር ጋር ደግሞ እዚህ መተከባለን። ሰርፕራይዝ ምናምን ማድረግ ትችላላችሁ። አረ በደንብ ነው የሚቻለው በደንብ። ስለዚህ ጋይስ ችግር የለውም። ድጋሚ ቁጥርን ተናገር። ስልክ ቁጥራችን 0957 57 57 49 የመጨረሻው አስበል አንተ ለኔ ራሱ ምን እንዳልክ አልገባኝም። 0957 57 57 49 ጂዳ ሶፋ ብላችሁ መደወል ትችላላችሁ። ጂዳ ሄሎ ስትሉ ማናጀሩ ጉቻ ወይዬ ይላል። እና ጋይስ እንግዲህ ያው ለጨዋታ እንደዚህ እየተጫወትን ካልሆነ አይገፋማ እና ቡና እየጠጣን ባይዘዌ ቡና ብዙም እንደማልጠጣ ልንገርህ በዛ ገጠር ማርያም። ያው ግን አንተ ጂዳ አይደለም ጠጣለህ። እኔ በቀን በትንሹ እስከ 4 እስከ 5 ጠጣለሁ። ለሊት እኔ ቡና የለብኝም አልወድም ጨለለ ቆንጆ ቡና ስማማል አስቴር ትባላለች። ያላቅም ስቀልድ ነው ገኝ ተታበል ምንም እንዳያስብ ሰፖርት ሲሰሙን ያደረጋችሁኝ ሰፖርት በጣም ደስተኛ ነኝ የምላችሁ። ሞር በጣም በቃ ሰው እንደሚወደኝ ያወቁት ይሄን ሰሞን ነው እና በጣም ለካ ሰው እንደዚህ ከዜሮ ተነሳው ከዜሮ እንደዚህ ላድርግ ምናምን የሚል ሰው በጣም እንደምታግዙ አይቻለሁና ከልባችሁ ቴንኪው። እሺ እንዳይደፋ እየጠጣሁ ስለዚህ እኔንም እንዳገዛችሁኝ እናንተ ፈጣሪ ወዳችሁ ከኔ እንትን ያላችሁ ሰዎች ልትኖሩ ስለምትችሉ ፈጣሪ ያግዛችሁ። ጂዳንም እንግዲህ ወጣት ነው እሱም የራሱን ከፍቶ ነው እየሰራ ያለው ነውና እሱም ሰፖርት አድርጉት ጋይስ። እንግዲህ አቅም ያላችሁ ሰዎች ልትኖሩ ስለምትችሉ መታችሁ ሶፋ ቼክ ማለት ትችላላችሁ። አሪፍ ሶፋ እቃም ለመቀየርም ያሰባችሁ እንድትኖሩ ስለምትችሉ መታችሁ ጂዳ ጋር እንድትላላችሁ ማለት ነው። አዋሩ ሰፖርት አድርጉት። ደስ ይላል። እሱ ወጣት ነው ጋይስ። አሁን ድንጭ ነው ስለሆነ አዋራ ምናምን እንዳይመካብን እያሸግናት ነው። እሱ ዞሮ ይመጣል። እዚህ ጋር ይጠብቀዋል። እኛ መጣ በቃ እኔ ጋር ራሱ ይለጠፋል። አሁን የት ነው የአዋራ ምናምን እንዳይነካው እዚህ ጋር እና ጋይስ እንግዲህ ቡና ልውጣጡ ልጋብዛችሁ እችላለሁ ሰሞኑን እነሱንም እናንተንም በቀፋ እያደረግን የሶፋ በጣም ወድጄዋለሁ። እግዚአብሔር ቆንጆ ሶፋ ተቀላችሁ እሺ። አረ እቺ እኔ እንደዚህ ይዣት ይላሉ ችግር የለም። አሁን ነው ሶፋ ተመችቶኛል ጋይስ። እና ግን መጀመሪያ ምን እንዳልከኝ ነገራቸው። አልጋ ብሎኝ ነበረ አልጋ እንዳልካቸው አልጋ ብሎኝ ነበረና እኔ ሶፋ ያደረኩት
አንተ ሀሳብን ንገራቸው። እኔ አልጋ ብዬ ነበር መጀመሪያ ላይ ግን አንዳንዴ ደግሞ የሰው ፍላጎት ነው እሱን አክሽፕት ማድረግ ያለብን እኛ በራሳችን ፍላጎት ሳይሆን በሰው ፍላጎት ነው የምንሰራው። እሱ ደግሞ ሶፋ ይልኛል እኛ ደግሞ በቃላችን መሰረት ሶፋ ተንደፈ እና እኔ ደግሞ ሶፋ ያልኩበት ምክንያት ፍራሽ ስለሆነ እኔ አብዛኛው አልጋ ብዙም እንትን አይለኝም እንቅልፍ አይወስደኝም አልጋ ላይ እና ፍራሽ ላይ ይመቸኛል። አንድ እሱ ሁለት ደግሞ ቤቷ አልጋ ካለው ቀና ካልኩ ራሱ ይመታኛል ከዚያ በኋላ እና ለዛም ብዬ ብቻ እንደዛ ነው። ያው አስፈላጊ ግን ሶፋ ነው። ሶፋ አሁን እዛ ጋር ላይቭ ምናምን የለም እንግዳም ቢመጣብንም ቪዲዮ ኮንተንት አሁን ቲክቶከሮች ዩቲዩበሮች ምናልባት ሊመጡ ይችላሉ እኔ ቤት ድንገት ሳላቀው እና እነሱ ሲመጡ ምናምን እነሱ ማረፊያ ሰው ሲመጣ ምናምን እንግዳ መቀበያ ቶሎ ብለን ሶፋ ይሻላል ብዬ ሶፋ እና ሌላ ሶፋ አሁን ኤል ሼፕ ምናምን አይሆንም ጋይስ። እኔ ቤት አንድ ሶፋ ለጠባብ ነች። ሌላ እቃ ካለው ሌላ ነገር ማድረግ ስለማልችል እኔ ነኝ ሁሉ ነገር አይ አንድ ሶፋ ማለት ፍላጎቴ እንደዚህ ነው። ገና ብዙ ነገር ስላለ ቤቷ ዲኮር ምናምን እንደ ስቱዲዮ ነገር ትንሽ ስለምንፈልግ እንደዚህ አይነት ሶፋ በቂ ለዛችን ነው ቤቷ እና ቴንክ ዩ በጣም አመሰግናለሁ። እግዚአብሔር ያክብርልኝ እንዳከበርኩኝ እና ለዛ ብዬ ሰንትዬ ነው ደግሞ ያስረዳኋችሁ እስከሚሰራ መጥቷል። ካፉን ሲሰራ ያው ፊኒሽንግ ጠቅልለን ሲሄድም ደግሞ ታያላችሁ ሲገባም ታያላችሁ። ስለዚህ ያለውን ነገር እናንተ ትጥራላችሁ። ዴሊቨሪ የለም አለ አለ ዴሊቨሪ ታረባችሁ ሰዎች ዴሊቨሪ አለ ለስ እንግዲህ አዲስ አበባ ውስጥ ዴሊቨሪ አለ ብሎ ያው በቃ አሪፍ ነው። እንደዛ ነው ማለት ነው። ይመችህ እግዚአብሔር ቴንክ ዩ እና አንተም እንግዲህ ትልቅ ቦታ እንደምትደርስ ተስፋ አደርጋለሁ። ስራህን ነው እንትን የሚልህ በጣም ደስ ይላል። አሁን ባለሶፋው እኛ መኪናው ይመጣል እንሄዳለን። መኪናው መጥቶ ስንጭን ምናምን እዛ ሲወርድ ታያላችሁ ማለት ነው። መቻችሁ ሰብስክራይብ እያደረጋችሁ ጋይስ የደውሏን ምልክት ሰብስክራይብ እና ጂዳን ሶፋ ሰፖርት አድርጉ። እሱንም ፎሎ ቲክቶክ ላይ ዩቲዩብ ላይ በቃ ሌላ ጊዜ ትከፍታለህ ችግር የለውም ቀስ በቀስ እና ቲክቶክ ላይ ሰፖርት አድርጉት ፎሎ አድርጉት። ማዘዝ እዘዙ በዓልም ስለሚደርስ ምናምን ፎሎ እዘዙት። ብቻ እኔ እንጃ ቢዚ የምትሆን ይመስለኛል ከፈጣሪ ጋር እና ቴንክ ዩ ሰብስክራይብ ላይክ ሼር ኮሜንት በተለይ በደንብ አድርጉ። መኪና መጥቷል ልናስጭን ነው። ያው እንዳለው ነው እንደ ፕላስቲክ ልጠቅልለው ነው። አዋራም ሌላ ነገር እንዳይነካው ፕላስቲክ ልጠቅልል አድርገን መኪና ላይ ልንጭነው ነው። ኧረ ሶፋ አለ እዚህ አለ እዚህ ወይ ዝናብ ጠብጠብ እያለ ነው። ወደኋላ ጋይስ ያው እናንተም እቃ ስትገዙ ቤታችሁ ሸኝቷችሁ አስገብቷችሁ ቡና ጠጥቶ አሁን እቤት እኔ ብቻዬን ስለሆንኩኝ አብሮኝ አግዞኝ አውርደውኝ ያለውን ነገር እንዳለ ጨርሰን ነው ወደ ቤት የምንመለሰው። ብቻንም አገባም ብለኝ ያው አጅቦኝ ዲዳይ ቴንክ ዩ ማሬ ብቻዬን ስለሳተሰማኝ አለን። ከዚህ በኋላ እንደውም እስከ መጨረሻ ድረስ እንፋለን። ደብሊው ጋይስ ደብሊው ጂዳ በሉ ጋይስ ኮሜንት ላይ አጭራንቁ አው ለኮናንተ መችኛላችሁ ወይ በጣም በሯቸው ገባን ከቦታው ሊደበለቅ ነው ቀንና ማታው ይታይም እንጂ እስክስታ ምቷ ወይ ይላውስ እንጂ ጎበዝ ወገብም ባቷ መቸለን እስኪ ውረጅ እስክስታ ይጀምር ባንቺ አይ የዛሬው ደስታ መቸለን በሯት አይ ደርሰናል። ብሉት እናያዟ አንተም ማለት አለ አይዞህ አይዞህ ይመቻል ጂዳ ዞር እያለ ይሄ ነው ቁጭ አድርጎና ሶፋችን ገባ። ደብሊው አለቀ።
አንተ እንዴት ሰራችሁ? በጣም አመሰግናችሁ ሁለታችሁ። አመሰግናለሁ። ሹፌራችንን ጋይስ እንግዲህ እናቴ እንግዲህ ስትመጪ ቡና በልሳት ያለሽ በጣም ነው ያልሽ ነበርና ያው እንግዲህ በጣም ደስ ብሎኛል። በጣም ደስ ያለኝ ቤቴ ሞላችው። እቺ ትገባ ሞልታለች ጋይስ። ሌላ በቃ ምንም አያስፈልግም ከዚህ በኋላ ማለት ነው እንትን የሚለው እና ጋይስ እንግዲህ በጣም ደስ ብሎኛል። ጂዳ ሶፋ ይመቻችሁ። በዚህ ቀጥሉ፣ በርቱልኝ የኔ ወንድሞች። ቴንክ ዩ። እነሱን ፎሎ አድርጓቸው ጋይስ፣ ፕሊዝ ፎሎ አድርጓቸው። ጂዳ የው ዋናው እንግዲህ መስራች እሱ ነው። መቀስና ሰብስክራይብ አድርጉ ጋይስ። እሺ ሰብስክራይብ ጋይስ፣ ሁላችሁም ሰብስክራይብ ያደረጋችሁ ይመቻችሁ። ጂዳ ቴንክ ዩ። ፎሎ ጋይስ፣ ፎሎ ይመቻችሁ። ይሄን መሰለ እንትን ወይ የኔ ወንድም ማለት ደስ ብሎኛል። በጣም ያስደሰትከኝ እግዚአብሔር ፈገግታው በፈለኩት። አሁን በቃ እቃዎችን ብቻ ማስተካከል ነው። ይመቻችሁ። እንግዲህ ጂዳ ጋር ተመልሰን ድጋሚ እንገናኛለን። ቁጭ በሉ ቡና ሻይ